ነገር? እኔ ምን አቅልሃለሁ? ፍቅር ምናምን አልባት። እማዬ ምን እያልሽ ነው? እንዴ ታዲያ ግራ ገባኝ እኮ ምንድነው እንደዚህ የሚያረገ? ምንስ ቢሆን እንዴት እኔ እንደዛ ታስቢኛለሽ እማዬ? እኮ ታዲያ እንደዛ እንዳላስብ ከፈለክ የሆንከውን ንገረኝ። ምንም ምነግርሽ ነገር የለም ምናሴ። እኔ ደግሞ ካልነገርከኝ ከዚህ ክፍል አልወጣም። ለነገሩ የኔ ጋር አልታሰረ እኔ አልወጣም እንዴ? ምናሴ። እማዬ በጣም ይቅርታ። ልጁ ምን እየሆነ ነው? ከመቼ ወዲህ ነው ቆይ ምናሴ እንደዚህ አይነት ባህሪ ያመጣው? ጥሩ ልጅ አልነበር እንዴ? ሰላም አትለኝም እንዴ? እንዴት ነሽ? በቃ እንዴት ነሽ? በቃ ምኑ? ቢያንስ ሰላም ብትለኝ ምን ችግር አለው? አንቺ እስከ ዛሬ በወንሹ ልክ ሳይሆን በቀረብሽ ልክ ተቀበየሽ ነው እዚህ ውስጥ የገባሁት። አሴር ምን እያልክ ነው? ሃና አሁን ለምን እንገናኝ እንዳልሽ ትነግሪኛለሽ ወይስ ልሂድ? እሺ በቃ እነግርሃለሁ። ስለ ተምቹ ላወራህ ነበር ላገኝ ያልኩህ። ስለ ተምቹ ደግሞ ምንድነው የምታወሪው? ተምቹ የሆነ ቦታ ሳይታይ አይቀርም። እውነትሽ ነው ሃና? አዎ የኛ ቤት ሰራተኛ የሆነ ቦታ አይተዋለች። እኔና ፋዘርዬ እኮ አጎቱ ገንዘብ ልኬለታለሁ ሲለን የምር አላምንም ነበር። የእውነት በህይወት ያለ ራሱ አልመሰለንም ነበር። ተምቹ በህይወት አለ። ወይኔ በኪድዬ የት ነው ያለው? በእናትሽ ሰጂ ለማንም እንዳትናገሪ ስላላት ድንብላል የት እንዳለ አልነግርሽም ብላኛለች። ለምን? መጀመሪያ እሱን ልጠይቀው። ለማንም እንዳትናገሪ ስላለኝ ይቀየመኛል ብላኛለች። ሂድንጋይ ራስ። ቆይ ግን ደህና ነው አለች? አዎ አሴር በጣም ደህና ነው ብላኛለች። ወይኔ በኪድዬ ምን አይነት ደስ የሚል ነገር ነው የነገርሽኝ። በጣም አመሰግናለሁ አና። ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም። ደግሞ እንኳን ደስ አለ ሳልልህ። ተምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከአዝራ ጋር እኮ ተጣላን። ምን? ታዲያ እናንተ መጣላት እኔን የሚያስደስት የሚመስልሽ? ይሄንን አይደል ስትፈልግ የነበረው? እኔ እኮ ጆሮ ነኝ። ያንቺን ደስታ እንጂ ሀዘንሽን አይደለም የምፈልገው። አሴር እንደዛ ለማለት ፈልጌ እኮ አልነበረም። በጣም ተሳፍሪያለሽ። ያንቺን ደስታ ለማግኘት ስል ነበር እኮ የኔን ደስታ ያጣሁት። አሴር እኔ እኮ አባባሉን ለመጠቀም ያህል እንጂ አንተን ክፉ ነህ ለማለት ፈልጌ አልነበረም። ሀኒቾ በጣም ጥሩ ልጅ ነበርሽ እኮ። አሁን ላይ ምሮሽ ምን ሆኖ ነው መጥፎ ነገር የሚያስበው? አሴር ኧረ በፈጠረ ተረጋጋ። በጣም ተሳፍሪያለሽ። አሁን ላይ አንቺን በማፍቀሬ በጣም ልጸጸት ነው። አሴር ፍቅር ማለት እኮ የሚወዱትን ሰው ደስታ ማየት ነው እንጂ እንባ ላይ ሳቅ መፈልግ አይደለም። እሺ በቃ ይቅርታ። አሁን ይሄንን ተውና በተምቹ ጉዳይ ምን ማድረግ እንዳለ። እኛ ከቀድሞ ጀምሮ ሙሉ በሙሉ ሰዎች አልነበርንም። ሙሉ በሙሉ ሰዎች ስላልሆንም እናንተ ውጭና ውስጣችሁን አብርታችሁ እኛ ሳናበራ እኩል መሆን የምንችል ነን። ያም ሆኖ አስፈላጊ በሆነ ጊዜ ማብራት እንችላለን። ስናበራም እናንተ ውስጣችሁን ስታበሩ ካላችሁ መጠን ከፍ እንደምትሉት ሁሉ እኛም በአፈጣጠራችን ወይም በዘር ሐረጋችን ካገኘነውና ካለን በላይ ከፍ እንላለን። ለዚያ ነው እኛ የእንግሊዝ ነገሥታት ቤተሰቦች በሙሉ የልዑላችን ጭፍሮች ድቅል ነን ሲሉ ቀስ ብሎ የጀመረው በግርምት የታጀበ የተሰብሳቢዎች የጋራ ጭብጨባ ቀስ በቀስ እየጋለ እየደመቀ ሄደ። ንግሥቲቱ ረዘም ያለውን አድናቆት አዘል የግርምት ጭብጨባ ታግሰው አስጨረሱና ቀጠሉ። አዎን ዓለምና ሕዝቦቿ እኛን የሚያውቀን በእንግሊዝ ንግሥትነትና በንጉሠ ነገሥትነት ወይም የነገሥታት ቤተሰቦች እንደሆን ብቻ ነው። እናንተም እንደዚያው። መደነቃችሁ ከዚህ የመነጨ ነውና ጉርምርምታው ተገቢ ነበር። ስለዚህ ዛሬ ለመጀመሪያ ጊዜ ይህን እውነትና ሌሎች ምስጢሮችን ለእናንተ ይፋ ላደርግ እዚህ ተገኝቻለሁ። ምክንያቱም እናንተ አሁን ላይ ዘመኑ መድረሱ ተነግሯችሁ ውስጥ የማብራት ጥበብ ለመታደል የበቃችሁ ሆናችኋልና ነው። ይህ ማለት የአዲሲቷ የምድር መንግሥት ምስረታ ዋና አስፈጻሚዎችና ሹማምንት መሆናችሁ በይፋ ታውጆላችኋል ማለት ነው። ያ ስለሆነም ይህ የጥበብ ጸጋ ተሰጥቷችኋል። ይህም ዘመኑ ለመቃረቡና ለመድረሱ አስረጂ ነው። ስለዚህ እኛም ከዓለም ሕዝብ ደብቀንና ሰውረን በሚስጥር የያዝናቸውን ነገሮችና እውነተኛ ማንነታችን ለእናንተ ይፋ የማድረጊያው ትክክለኛ ጊዜያችን ሆነ ማለት ነው። እናም እንኳን ደስ ያላችሁ እላለሁ። ክብር ለልዑላችን። አሜን። ክብር ለአሸናፊያችን። አሜን። የጋለ የጋራ ጭብጨባ አዳራሹን አደመቀው።
ይህን ውጭና ውስጥ የማብራት ጥበብ ያጎናጸፋችሁን ልዑል ሁሌም ማመስገንና ክብር መስጠት አለባችሁ። ውስጥና ውጭ በማብራት የሚገኘው ደስታና ትልቅ የሆነ ሐሴት ለሌላው ተራ ሰው ሊገባው ባይችልም ለእኛ ግን ምን ማለት እንደሆነ አውቃችኋልና እኔ ከዚህ በኋላ ካንቺ ሁለት ለዚህ በመብቃታችሁ ብቻ ሁሌም ደስ ልትሰኙ ልዑላችሁንም ልታመሰግኑ ይገባል። ውስጣችን ስናበራ የሚገለጥልንን ጥበብና ዕውቀት ከእኛና ከእናንተ ለዚህ ከታደልነው ውጭ ማን ሊረዳው ይችላል? ስለዚህ በድጋሚ እንኳን ደስ ያላችሁ እላለሁ አሉና በፈገግታ ደምቀው ለራሳቸው ንግግር ራሳቸው ሲያጨበጭቡ ተሰብሳቢዎቹም ተከተሉና የጋራ ጭብጨባ አስደመጡ። አትረፍ ያለው በሬ ቆዳው ከበሮ ይሆናል እንዲሉ እነዚህ በምቾት ብዛት የለሰለሱ የተሰብሳቢዎች የእጅ መዳፎች በዚህና በሌሎች አዳራሾች ውስጥ በየንግግሩ መደምደሚያ በኃይል እየተላተሙ የሚያወጡት ድምፅ ጉድ የሚያስብል ነው። በየደቂቃው ሲያጨበጭቡ መዳፎቻቸው አይታመሙም፣ ክንዶቻቸው አይዝሉም። በየንግግሩ መሃል ይጨበጨባል። ጭብጨባውን አዳራሹ ተቀብሎ ስለሚያስተጋባውም ድምቀቱ የ20 ሰው ሳይሆን የ20 ሺህ ሰው የጋራ ጭብጨባ ነው የሚመስለው። ክብር ለልዑላችን! አሜን! ንግሥና ለባለድል አብዮተኛችን! አሜን! የጋራ ጭብጨባ። አሮጊቷ የእንግሊዝ ንግሥት መድረኩ ላይ ጎርደድ ጎርደድ እያሉ ቀጠሉ። መልካም፣ እኔ ውስጤን ሳላበራ ከእናንተ ጋር እኩል መሆን መቻሌ ለመደማመጥ ይረዳናል። ቢሆንም ግራ መጋባታችሁን ለማጥራት ያህል አሉና አይኖቻቸውን ለ6 ሰከንዶች ያህል ጨፍነው ገለጡ። በዚህ ጊዜ በእርጅና ምክንያት የተኮማተረው የፊት ቆዳቸው እንደ መዘረጋጋት ብሎ አይኖቻቸው ወደ ነበልባላማነት ተለወጡና የግንባራቸው መሃል ላይ ምልክቱ ታየ። ግራና ቀኝም ጥቋቁርና ጥምዝ ቀንዶች ብቅ ብቅ ብለው መታየት ጀመሩ። በዚሁ ቅጽበትም ከሌሎች በተለየ ሁኔታ የፊት ቅርጻቸው ወደ 3 ማዕዘንነት ተቀየረ። ይህን ሲያዩ ተሰብሳቢዎቹ የጂ20 አገራት መሪዎች ይበልጥ ተደነቁ። ንግሥቲቱ እንደነሱ ብቻ ሳይሆን ከእነሱ በበለጠና በተለየ መልኩ ውጭና ውስጥ ማብራት መቻላቸውን ለተሰብሳቢዎቹ ካረጋገጡ በኋላ መልሰው አጥፍተው ወደ ቀድሞ ገጽታቸው ተመለሱ። ሰው ሆኑ ወይም ሰው መሰሉ። አሁንም አዳራሹ በጭብጨባ ተናጠ። አሮጊቷ የእንግሊዝ ንግሥት ንግግር ሲያደርጉም ሆነ ልደታቸውን ሲያከብሩ ወይም በሌላ አገራዊ ጉዳይ ታዳሚ ሆነው የዓለም ሕዝብ በቴሌቪዥን ሲያያቸው የንግሥትነት ወግና ማዕረግ የተላበሱ ኩሩ፣ ጥንቁቅ፣ የደስ ደስ ያላቸው በመላው ዓለም ሕዝብ ዘንድ የተከበሩና የታፈሩ በየሄዱበት ሕዝብ በደስታ የሚያጨበጭብላቸው ሕዝቡ እሳቸውን ለማየት የሚቅበዘበዝና በየጎዳናው ተሰልፎ የሚጋፋላቸው ፍጹም ጨዋና እውነተኛ የሰው ፍጡር የሆኑ ክብር ያላቸው ሴት ይመስላሉ። ነገር ግን እንደዚህ አይደሉም። እውነታው ሌላ ነው። በሰው ዓይንና አእምሮ እንዲያ እየታዩና እንዲያ እየታሰቡ ዓለምን ማታለል የቻሉ እጅግ የበሸቀጠ ስብዕና ያላቸው የዓለማችን ርካሽና ቆሻሻ የሆኑ ሴት መሆናቸውን ማን ይናገር ከተባለ ምላሹ ራሳቸው እንዲሁም ቀጣይ ተግባራቸውን ያዩ የሚል ነው። አሮጊቷ የእንግሊዝ ንግሥት ራሳቸውን ለተሰብሳቢዎች የጂ20 አገራት መሪዎች ሲያስተዋውቁ እንደሚታየውና እንደሚደመጠው የሰይጣን ቁራጭና ውላጅ ናቸው። እውነተኛ ገጽታቸውና ማንነታቸው ዓለም ሲያውቀው የኖረውና ተታሎ የሳላቸው አይነት ካለመሆናቸውም በላይ የዘር ሐረጋቸውን ከስረ መሠረቱ ራሳቸው ሲያብራሩ ከሰው ብቻ ያልሆነና በነ ዝማሲያ ከሚመራው የሳጥናኤል ጭፍራ የዘር ሐረግ የሚመዘዙ ናቸው። እሳቸውና መላው ቤተሰባቸው ከሰውና ከኔፍሊም ከተደቀሉ ከጥንት አሳሳች የሳጥናኤል ጭፍሮች የዘር ሐረግ የተወራረሱ ናቸው። ይህን ደግሞ የመላው ዓለም ሕዝብ ራሳቸው ካልገለጡለት በቀር የሚያውቅበት ምንም ዕድል የለውም ወይም አልነበረውም። አሁን ዘመኑን ጠብቆ መከናወን ካለበት ተግባር ጋር በተያያዘ ምክንያት ግን ራሳቸውንና የዘር ሐረጋቸውን ይፋ ሊያደርጉ ተገደዋል። አሮጊቷ የእንግሊዝ ንግሥት የአዳራሹ መድረክ ላይ በዝግታና በቄንጥ አረማመድ ጥቂት ጎርደድ ጎርደድ ካሉ በኋላ
መድረኩ ላይ ፈንጠር ብለው እጆቻቸውን ወደ ኋላ አጣምረው ታዛዥነት በሚስተዋልበት አቋቋም ቆመው የነበሩትን የቫቲካኑን ጳጳስ በእጅ ምልክት ወደ ተሰብሳቢዎች እንዲሄዱና እንዲቀመጡ አዘዟቸው። ጳጳሱም ለንግሥቲቱ አክብሮታዊ የእሽታ ምልክት አሳይተውና እጅ ነስተው ከመድረኩ ወርደው በመሄድ ከተሰብሳቢዎች ፊት ለብቻው ካለውና ለሳቸው እንደተዘጋጀ ከሚያስታውቀው ቀይ ወንበር ላይ ተቀመጡ። በዚህም ከጳጳሱ ይልቅ የእንግሊዟ ንግሥት ልዑላችን ለሚሉት ለሳጥናኤል ቅርብ መሆናቸውንና በስልጣንም መብለጣቸውን ለመጀመሪያ ጊዜ በተግባራዊ እንቅስቃሴ መረዳት ተቻለ። ጳጳሱ ከተቀመጡ በኋላ ንግሥቲቱ በደማቅ የመብራት ብርሃን የተጥለቀለቀውን አብረቅራቂ ቀይ አዳራሽ አንድ እጃቸውን በማንሳት ብቻ ሁሉንም መብራቶች አጠፉና ብርሃኑን በጨለማ ተኩት። አዳራሹ ሙሉ በሙሉ ጨለማ ሆኖ ቆየና ከጥቂት ቆይታ በኋላ ደብዘዝ ባለ የጭላንጭል ብርሃን ተተካ። የአዲሲቷ ዓለም ሹማምንት የሆናችሁ ክቡራንና ክቡራት፣ እኔ ውስጤን ሳላበራ እናንተ አብርታችሁ መነጋገር የሚኖርብን ለምን እንደሆነ የተረዳችሁ ይመስለኛል። እናንተ ውስጣችሁን አብርታችሁ እኔ ውስጤን ሳላበራ ከእናንተ ጋር መግባባት ስለምችል ነው። በተመሳሳይም እናንተም ሳታበሩ እኔም ሳላበራ እንዲሁ መግባባት እንችላለን። ያ የሚሆነውም እኛ ድቅሎች በጣም ዝቅ ብለን ሰው ሆነንና መስለን ሰዎችን የማስረዳት ጥበብ ስላለን ነው። እናንተ 20 እኔ በተፈጥሮዬ ካለኝ የተለየ አቅም ከእናንተ በጣም ላቅ ብዬ ጉባኤውን ብመራው ልንግባባ ብንችል እንኳን የምለውን ከመስማት ባለፈ ወደፊት የሚሆንና ሆኖ ያለፈ እያልኩ የምገልጽላችሁን ነገር በሙሉ በአእምሮአችሁ ውስጥ ከነድርጊቱና ከነዘመኑ ከነክንውኑ በተግባር ሲታያችሁ መጠነኛ መፋለስ እንዳይኖር በሚል ነው። መራራቅ ካለ ሙሉ መግባባት ውስጥ ላንሆን እንችላለን። ስለዚህ በምናገረው መጠን ንግግሬ እኩል ይገባችሁ ዘንድ በተንቀሳቃሽ ምስል የማሳያችሁን ሁሉ በበራው ውጭና ውስጣችሁ አማካኝነት በብርሃን ፍጥነትና በረቀቀ የመረዳት አቅም እኩል በአእምሮአችሁ ውስጥ በተግባር ታዩት ዘንድ ሁሉም ታሪክ ሲተረክላችሁ አሁን እንደተከናወነና በተግባር እንደተደገመላችሁ እንዳለ ሆኖ ይሰማችሁ ዘንድ ከነ ተግባራዊ ክንውኑ እየተገለጸላችሁ በቅጽበት ትረዱት ዘንድ በእኩል አስተሳሰብና የመረዳት መጠን ብንሆን የተሻለ ስለሚሆን ነው። እናም ማብራት እየቻልኩ ያላበራሁት ለዚህ እንደሆነ ተረዱ። እኛ የእንግሊዝ የነገሥታት ዘሮች የምንባለው በሙሉ በርቶልን የተፈጠርን ስለሆን ማለቴ ነው። ስለዚህ የዛሬውን የዝግ ጉባኤያችንን ለማድረግ እኔና እናንተ በተመጣጣኝ አስተሳሰብ ደረጃ ላይ ነን። እናም እንቀጥላለን። ጉባኤውን ከመቀጠላችን በፊት ግን ተገቢውን ክብር፣ ምስጋናና አምልኮ ንግስና ለሚገባው ለልዑላችን መስጠትና ታዛዥነታችንም ደጋግመን ማረጋገጥ ይኖርብናል። እኛ የእርሱ ነን፣ እናንተ የእርሱ ሆናችኋል። እርሱ ደግሞ የሁላችንም ነው። እርሱን ማምለክ የእርሱ መሆን ማለት ነው። እርሱን ማክበር በእርሱ መከበር ማለት ነው። እርሱን መታዘዝ ሁሉን ከእርሱ መቀበል ማለት ነው። የእርሱን ጥበብና ዕውቀት ሁሉ መቀበል ማለት ነው። ስለዚህ ለዘላለማዊ ሕይወት የታጫችሁ ሹማምንት ናችሁና ምስጋናና አምልኳችሁን ሁሌም በተገቢው መንገድ ለእርሱ ማቅረባችሁን መቀጠል አለባችሁ። ደስታችሁንም ለእርሱ መግለጽና መንገር ይኖርባችኋል። ደስታችሁ በሌላ በማንም ሳይሆን በእርሱ ብቻ ነው። ይህ ስለሆነ እርሱን ማስደሰት የዘወትር ተግባራችን ነው ማለት ይሆናል። እርሱ የሚደሰተው ደግሞ በእኛ ታማኝ አገልጋይነትና ታዛዥነት ነው። እርሱ የበላይ አካሉ ተቃራኒ ነውና እርሱን መምሰል ከእኛ ይጠበቃል። ተቃራኒነት ከዚህ ይጀምራል አሉና የጀርመኗን ቻንስለር በእጅ ምልክት ወደ መድረክ ይመጡ ዘንድ ጋበዟቸው። ለሌሎቹም እርስ በርሳቸው አጸያፊውን ተግባር እንዲፈጽሙ ትእዛዝ ሰጥቷቸው የጀርመኗ ቻንስለር እየተራመዱ ባለበት ጊዜ ንግሥቲቱ ንግግራቸውን ቀጥለዋል። አዎን፣ ዓለምና በውስጧ ያለው ጥበብ እንዲሁም ሕዝቦቿ በእናንተ ስር የሆኑ ዘንድ
ወደፊት ሊሆን በሚገባው ተግባር የልዑላችን ተባባሪ ታደርጓቸው ዘንድ አንድም የሚሳናችሁ ነገር እንዳይኖርና አዲሲቷ የምድር መንግሥት እንዲህ ቦግ ብላ ትታያችሁ ዘንድ የበላይ አካሉ ተቃራኒ መሆናችሁን በተግባር ከመግለጽ እንዳትቦዝኑ አስጠነቅቃችኋለሁ። ለእኛ የዘላለም ሕይወት ሊሰጥ የተዘጋጀው ልዑላችን ሁሌም እኛን ሲያስደስት የኖረ እያስደሰተንም ያለ ወደፊትም ለዘላለም ሊያስደስተን የተዘጋጀ ነውና እኛም እሱ የሚያስደስትበትን ተግባር በመፈጸም ልናስደስተው ይገባል። ስለዚህ እንዲሁ ውጭና ውስጣችሁን እንዳበራችሁ ጥንድ ጥንድ በመሆን በየግንባሮቻችሁ ላይ ያለውን የልዑላችን አርማ የሆነውን የቁጥር ማኅተም ፊት ለፊት በማቀራረብ ምልክታችሁንም ፊት ለፊት በማገጣጠምና በማገናኘት ሐሴት አድርጉ። ጥንድ ጥንድ ሆናችሁ ተጣመሩና በጥልቅ ተሳሳሙ። ልዑላችን የበላይ አካሉ ተቃራኒ ነው። በመሆኑም ልዑላችን ከሚደሰትባቸውና ከሚመለክባቸው ብዙ መንገዶችና ብዙ ነገሮች ውስጥ አንዱና ዋናው የተመሳሳይ ጾታ ጥልቅ ወሲብ ነው። ይህን ተግባር መፈጸም ራስን አስደስቶ እርሱንም ማስደሰት ማለት ነው። ዋናው የአምልኮ ሥርዓትም ይህና የደም መሥዋዕት መሆኑን ታውቃላችሁ። ስለዚህ ቀጥሉ፣ አምልኩት፣ እየተደሰታችሁ አስደስቱት። የእርሱ መሆናችሁን በዚህ ጣፋጭ በሆነ ተግባር አረጋግጡለት። ታማኝ አገልጋዮችህና ታዛዦችህ ነን በሉት። ቀጥሉ አሏቸውና በጭላንጭል ብርሃን ተወስኖ የቆየውን አዳራሽ እንደገና በእጅ ምልክት ሙሉ በሙሉ አበሩላቸው። የዓለም ሕዝብ አመነም አላመነም ይህ መገለጽ አለበት። እነዚህ ሱፍ ለብሰው ከራባት አስረው በወታደራዊ ሰልፍ ታጅበው ባለትዳር መስለውና ሚስቶቻቸውን አስከትለው በአውሮፕላን ወዲያ ወዲህ እያሉ በየአገራቱና በየመድረኩ ንግግር እያደረጉ የሚያስጨበጭቡ ታዋቂ የአገር መሪዎች እንዲህ ያደረጉ ተብሎ ቢነገርና ቢጻፍ ላይታመን ይችላል። ታመንም አልታመንም መገለጽ ግን ይኖርበታል። ቀጥሉ እንደተባሉ ተሰብሳቢዎቹ ከነቀንዶቻቸው እርስ በእርስ እየተፈላለጉ ግንባር ለግንባር ገጥመው ከንፈር ለከንፈር መሳሳም ጀመሩ። ወዲያው ግን አስደንጋጭ ነገር ተስተዋለ። ከተሰብሳቢዎች ውስጥ አንዱ የነበሩት የሩሲያው ፕሬዝዳንት በአዳራሹ ውስጥ የሉም። የአዳራሹ መብራት በንግሥቲቱ የእጅ ምልክት ጠፍቶ መልሶ በጭላንጭል ብርሃን እስኪተካ ድረስ የሩሲያው መሪ ከተሰብሳቢዎች የጂ20 አገራት መሪዎች ውስጥ አንዱ ነበሩና በቪዲዮው ይታዩ ነበር። ሙሉ በሙሉ የአዳራሹ መብራቶች ሲበሩና ሁሉም ሲታይ ግን የሩሲያው መሪ በቦታቸው አልታዩም። በምን መንገድ እንደወጡም አልታወቀም። በዚህም በተሰብሳቢዎች በኩል ግራ መጋባት ተፈጠረና እርስ በርስ መሳሳማቸውን አቁመው የጋራ ጉርምርምታ ማስደመጥ ጀመሩ። ይህን ያስተዋሉት ንግሥቲቱ ተውት፣ ሲወጣ እያየሁት ነበር፣ አትገረሙ፣ የትም አይደርስም፣ እስቲ ተከተለው፣ ሌሎቻችሁ ቀጥሉ በማለት ለጳጳሱ ትእዛዝ ሰጡ። ጳጳሱም በታዘዙት መሠረት የጠፋውን ፕሬዝደንት ለመከተል አኮበኮቡ። ጳጳሱ እንደተቀመጡ ከነወንበራቸው ወደ ላይ ከፍ ብለው እየተንሳፈፉ ያለ አንዳች ኮሽታ ድምፅ የአዳራሹን ጣራ አልፈው ሄዱ፣ በረሩ ወይም ተሰለቡ። ሌሎች ተሰብሳቢዎች አውሬነት ተብሎ እንኳን ሊገለጽ በማይችል መንገድ አውሬዎች እንዲህ ያለ አጸያፊ ነገር አይፈጽሙምና እርስ በርስ ቀንዶቻቸውን አጋጥመው ከንፈር ለከንፈር እየተሳሳሙ አምልኳቸውን ቀጠሉ። በእርጅና ምክንያትም የጎበጡት የእንግሊዝ ንግሥት ረጅሟን የጀርመን ቻንስለር ተንጠራርተው በማቀፍና በጉጉት ከንፈራቸውን በመሳም እርስ በርስም በማቃሰት አንገት ለአንገት ተናንቀው እያጓሩ የተመሳሳይ ጾታ ወሲባዊ ግንኙነትን በአዳራሹ መድረክ ላይ ሲፈጽሙ፣ ወንዶቹ ተሰብሳቢዎችም በያሉበት ሆነው ተመሳሳይ ተግባራቸውን ሲፈጽሙ ግማሽ ሰዓት ያህል አሳለፉ። ጥቁሩ የአሜሪካ ፕሬዝደንት ከእንግሊዙ፣ የፈረንሳዩ ከቤልጅየሙ፣ ሌላው ከሌላ እየሆነ በመጣመር የርኩሰት ተግባራቸውን ቀጥለው ቆዩ። አዳራሹ አይተው በማያምኑት በአእምሮ ስለው በማይገምቱት እጅግ በሚሰቀጥጥ መልኩ በበሸቀጠ ተግባራቸው ተጨማለቀ። በርኩሰት ትንፋሽና ትንፋግ ታፈነ።
በርኩሰት ጩኸትና በግብረ ሶዶማውያኑ የስሜት ሲቃ ተሞላ። ሁሉም እርቃናቸውን ሆነው ቀይ ምንጣፍ በተነጠፈበት ወለል ላይ እየተንከባለሉ ተዳሩ። በዚህ ተግባራቸውም ልዑላቸውን አመለኩ፣ አስደሰቱ፣ ታዛዥነታቸውን አረጋገጡ ማለት ነው። ከግማሽ ሰዓት ድሪያና ሰሪያ በኋላ ሁሉም መግማማታቸውን አጠናቀው በላይ በላይ እየተነፈሱና ለልዑላቸው ክብር እየሰጡ እያመሰገኑ ቆይተው በየወንበሩ ስር እያሽቀነጠሩ የጣሉትን ቀያይ ልብስ እያነሱ ለባበሱና በፈገግታ ደምቀው በየወንበሮቻቸው ተቀመጡ። እነዚህ የሃያላን አገራት መሪዎችና የእንግሊዟ ንግሥት ይህን የተቃራኒነት ማረጋገጫ ያሉትንና ልዑላቸው ከሚደሰትበት አንዱና ዋናው የሆነውን ይህ አይነቱን የአምልኮ ተግባር ያከናውኑ በነበረበት ጊዜ ከላይ ይምጡ ከታች በጣራ ይግቡ በምድር ያልታዩ ሁለቱ ዘንዶ መሰል ትልልቅ እባቦች በአዳራሹ መድረክ ግራና ቀኝ ጋደም ብለው ክንውኑን እየተመለከቱና በደስታ እየተንፈራገጡ መታየት ጀምረው ነበር። ወንዶቹ ለባብሰው ከተቀመጡ በኋላ እነዚህ በግምት 2 ሜትር ቁመትና የአንድ የስልክ እንጨት ውፍረት ያላቸው ዘንዶ መሰል እባቦች በሲቃ ስሜት ሲዳክሩ የነበሩትን 2 ሴቶች በላብና በፈሳሽ የረጣጠበ ገላቸውን ለጤነኛ ሰው አስፈሪና አስደንጋጭ በሆነ መንገድ እንግዳ የሆነና የዘንዶም የእባብም ባልሆነ ለየት ያለ ምላሶቻቸውን እያወጡ ጠራረጉላቸው። ሴቶቹም ከፈጸሙት አስቀያሚ ተግባር የበለጠ በእነዚህ እባቦች ተግባር የበለጠ ሐሴት ያደረጉ ይመስሉ ነበር። እነዚህ እንግዳና አስፈሪ ፍጡሮች የሴቶቹን ገላ አደራርቀው ከጨረሱ በኋላ ቀደም ሲል የነበሩበትን ቦታ ይዘው በመድረኩ ጥግና ጥግ ግራና ቀኝ ሆነው የግድግዳው ማዕዘን ላይ በሆዳቸው ለጥ ብለው ታዩ። የእንግሊዟ ንግሥትና የጀርመኗ መሪም እንደ ወንዶቹ ልብሶቻቸውን ለባብሰው በፍቅር ዓይን እየተያዩ ከተሳሳሙ በኋላ ቻንስለሯ የአዳራሹን መድረክ ለቀው ወደ መሰሎቻቸው ሄደው ቦታቸው ላይ ተቀመጡ። ከሴቶቹ ቀድመው የጨረሱት ተሰብሳቢዎቹ ጥቂት ፋታ ወስደው በየወንበሮቻቸው ተቀምጠው እርስ በርስ እያወሩ እየሳቁ እየተሳሳቁ ነበርና አዳራሹ ለአፍታ ያህል መምህር እንደሌለው ክፍል በጩኸት ተውጦ ነበር። ንግሥቲቱ ልብሳቸውን አስተካክለው መናገር ሲጀምሩ ግን ሁሉም ጸጥ ረጭ አሉና ማዳመጥ ጀመሩ። ክብር ለልዑላችን አሉ ገርዛዛዋ ንግሥት። አሜን የሚል ድምፅ ተስተጋባ። ደስ የሚል የአምልኮ ሥርዓት እንደነበር ለሁላችንም ግልጽ ነው። ስለዚህ አመስግኑ አሉና እጆቻቸውን ወደ ላይ ዘርግተው ጭብጨባ ሲጀምሩ ተሰብሳቢዎችም ቆመው በማጨብጨብ ልዑላቸውን አመሰገኑ። ንግሥቲቱ ቀጠሉ። ሁሌም እንዲህ አይነት ጣፋጭ ደስታ ውስጥ ሆነን ለመኖር የተዘጋጀን በልዑላችን የተመረጥን የአዲሲቱ ዓለም ሹማምንት ነንና ሁሌም ደስ እያለን ልዑላችንን ማመስገን አለብን። አሁን በዚች ተግባርና የአምልኮ ሥርዓት ብቻ ልዑላችን እንዴት እንደሚደሰት በእኛ በታማኝ ልጆቹና በታማኝ አገልጋዮቹ ምን ያህል እንደሚኮራብን እንዴት እንዳስደሰትነው ተመልከቱ። ውስጣችሁን እንዳበራችሁ ወደ ውስጣችሁ ተመልከቱ ሲሉ ሁሉም ዓይኖቻቸውን ጨፍነው የመንቀጥቀጥና የማጓራት አይነት ድምፅ እያሰሙ ሰውነታቸውን ማንዘፍዘፍ ጀመሩ። ከጋራ የማቃሰት ድምፅና የሰውነት መርገፍገፍ በኋላ አያችሁ ሲሉ ንግሥቲቱ ሁሉም ዓይኖቻቸውን ገልጠው ቀንዶቻቸውና ምልክቱ ፊታቸው ላይ የበለጠ ደምቆና ጎልቶ እየታየ አዳራሹን በደማቅ ጭብጨባ ናጡት። ይህንን ነው ልዑላችን ከእኛ የሚፈልገው። በእኛ ደስታ የሚደሰት ልዑል ነው ያለን። በገደብ አልባ ነጻነት ውስጥ ሆነን እንድንኖር ነው የሚፈልገው። ክብር ለልዑላችን። አሜን፣ አመስግኑ በማለት ከአሮጊት አንደበት የወጣ በማይመስል አስገምጋሚና ጎርናና ድምፅ ለተሰብሳቢዎች ትእዛዝ ሰጡ። የጂ20 አገራት መሪዎችም ትእዛዛቸውን ተቀብለው በአንድነት ልዑላቸውን ማመስገን ቀጠሉ። በጩኸት በማጓራት በመንፈራገጥ በመንከባለል አመሰገኑ። በዚህ መሃል ቀደም ሲል ተከተለው ተብለው የተላኩት ጳጳስ በማይታመን መልኩ በአንድ እጃቸው የሩሲያውን መሪ እንደ ወፍ ታቅፈው ወንበራቸው ላይ እንደተቀመጡ
እየበረሩ መጡና የአዳራሹን ጣራ አልፈው ስፍፍ እያሉ ቦታቸው ላይ አረፉ። በምትሃተኛ ዘዴያቸው ከመጡና ወንበራቸው ወለሉ ላይ ካረፈ በኋላም የሩሲያውን መሪ ለቀቋቸው። የሩሲያው መሪ ምንም ሳይመስላቸው ቀይ ሱፋቸውን እያራገፉና ኳሌታቸውን እያስተካከሉ በትዕቢት እንደተወጠሩ ወደ ቀድሞ ወንበራቸው ሄደው ተቀመጡ። የምስጋና ፕሮግራሙ ካለቀ በኋላ በንግሥቲቱ ሰብሳቢነት የተመራው ዝግ ጉባኤ በይፋ ተጀመረ። አሮጊቷ የእንግሊዝ ንግሥት ተሰብሳቢዎቹን በዝምታ ተኩረው ሲያዩ ቆዩና በእርጋታና በዝግታ መድረኩ ላይ ወዲያና ወዲህ እያሉ ቀጠሉ። አሁን ዝግ ጉባኤውን በይፋ ጀምረናል። ከወራት በፊት ሰኔ ወር ላይ በቤልጅየም ብራሰልስ 40ኛው የጂ8 የመሪዎች ጉባኤ ተካሂዶ ነበር። በዚያ በጂ8 ሀገራት የመሪዎች ዝግ ጉባኤ ላይም ከቀደሙት ዓመታት ዝግ ጉባኤዎች በተለየ መልኩ በርካታ ነገሮች ተነስተው የልዑላችን ስጦታም ለእነርሱ ተበርክቶላቸው ነበር። ያ በሆነ ማግስትም እናንተ የጂ20 አገራት መሪዎች ለአስቸኳይ ጉባኤ ወደ ኒውዮርክ ተጠርታችሁ ሄዳችኋል። ብዙ ምስጢሮችም ይፋ ተደርገውላችኋል። የአዲሲቱ ዓለም ሹማምንት መሆናችሁ ተበስሮላችኋል። ጎላችን ኢትዮጵያ መሆኗም ተገልጾላችኋል። ዘመኑ መቃረቡ ተነግሯችኋል። ዘመኑ ሲቃረብ ልዑላችን ለታማኝ አገልጋዮቹና ለሹማምንቱ የሚለግሰውን ጥበብም ታድላችኋል። በመሆኑም በደስታ ጮቤ ረገጣችሁበት አስደሳች ወቅት ሆኖ አልፏል። እኔ ደግሞ እንዲህ ባለ ማዕረግ ተንቆጥቁጣችሁ ውጭና ውስጥ የማብራት ሥልጣን ታድላችሁ የማይባት ዕለት ትናፍቀኝ ነበር። ክብር ለልዑላችን ይሁንና ይኸው ይችን ዕለት ለማየት ቻልኩ በማለት በዐይኖቻቸው እየሳቁ ተሰብሳቢዎችን ደጋግመው ስለ ዕድለኝነታቸው እየነገሩ ቆዩና ክብር ለልዑላችን አሉ ኮስተር ብለው። አሜን። እናም በዚህ ጉባኤ ልዩና ምስጢራዊ ሰው በሆነው በወንድማችሁ በአሜሪካው መሪ አማካኝነት ስለ ልዑላችን አነሳስና የልዑላችን የመጨረሻ ጎል ስለሆነችው ኢትዮጵያ ስለተባለች አገር ሙሉ ማብራሪያ ተሰጥቷችኋል። በልዑላችን ታማኝ ካህን በቫቲካኑ ጳጳስ አማካኝነትም ሰፋ ያለ ትንታኔ ተደርጎላችኋል። ጎላችን የሆነችውን ኢትዮጵያ የተባለች አገር እንዴት ማድረግና በምን መልኩ ማዘጋጀት እንዳለብን እስከ ዛሬ ምን ስንሰራ እንደኖር ወደፊትም በእናንተ በኩል ምን መሰራት እንዳለበትና ምን ማድረግ እንደሚገባችሁ በልዑላችን ድል አድራጊነት ስለሚደመደመው የመጨረሻው ጦርነት፣ በጦርነቱ ስለሚኖራችሁ ሚናና አስተዋጽኦ፣ ከድል በኋላ ስለሚጠብቃችሁ ሹመትና ዘላለማዊ የምድር ሕይወት፣ በጥቅሉ ከሰው ልጅ ፍጥረት ጀምሮ እስካሁን እንዲሁ ስለ ወደፊቱ ያለውን አጠቃላይና ዝርዝር ጉዳይ እንድታውቁትና እንድትሳተፉበት ስለተፈለገ ሁሉንም እንድትገነዘቡት ተደርጓል። ስለዚህ ከወራት በፊት በነበረው ጉባኤያችሁ በይፋ የተናገራችሁን ታሪካዊና ምስጢራዊ ጉዳዮችን ለማጠናከር አይደለም እዚህ የተገኘሁት። ያ እንዳለ ሆኖ ከዚያ ጋር በተያያዘ ሌሎች በእናንተ ዘንድ መታወቅ ያለባቸው ተጓዳኝ ነገሮች አሉ። ከዓላማ ከዕቅድና ከጎላችን ጋር በተያያዘ በእኛ አማካኝነት ይፋ የሚደረጉ ሌሎች ምስጢሮችን እንድገልጽላችሁ የልዑላችን ፈቃድ ስለሆነና ሁሉንም እንድታውቁት ስለተፈለገ ነው። ስለዚህ እነዚያን ነገሮች ይፋ ለማድረግና ከአንድነት ወደ ውህደት ለመምጣት እንዲሁም እናንተን ከሌሎች ሹማምንት ጋር ለማስተዋወቅና የጋራ መሥዋዕትም ለማቅረብ ጭምር ነው በዘንድሮ ዓመታዊ ዝግ ጉባኤ ሰብሳቢያችሁ ሆኜ ልገኝ የቻልኩት። ሳታውቋቸው የቆዩ ምስጢሮችን በዚህ ጉባኤ ለእናንተ ሁሉን እንድታውቁ ለተፈቀደላችሁ የኃያል አገራት መሪዎች ይፋ የምናደርገውም ይህን የጥበብ ጸጋና የሹመት ምልክት ከታደላችሁ በኋላ ሁሉንም ነገር የማወቅ መብት ስላላችሁ ጭምር ነው። ይህ የልዑላችን ድንቅ ስጦታ የተለገሳችሁም የእርሱን ዓላማ በየሕዝባችሁና በየአገራችሁ በሰውኛ አካሄድና አተገባበር ረቀቅ አድርጋችሁ ትፈጽሙና ታስፈጽሙበት ዘንድ ነው። ስለዚህ ተጠቀሙበት አሉና የሩሲያውን መሪ በንቀትና በጥላቻ ዓይን የጎሪጥ እያዩ ቀጠሉ። በተረፈ ይህን ያህል አምነን ካሳተፍናችሁ በኋላ ያወቃችሁትን አውቃችሁ እንደ ሩሲያው መሪ በራስ የሳተላይት ጨረርና በራስ የግንኙነት ሞገድ ተጠቅሞ አፈንግጦ መውጣት
የትም ካለማድረሱም በላይ ይህን የመሰለና ከዚህ የበለጠ ጥበብን ያሳጣል፣ ያስቀጣልም። ልብ በሉ፣ የበላይ አካሉ የሰዎችን ነጻ ፈቃድ እንደሚፈልገው ሁሉ ልዑላችንም የሰዎችን ነጻ ፈቃድ ይፈልጋል። ይህ የሆነው መሆን ስላለበትና በሁለቱም ተጻራሪ አካላት ዘንድ አስፈላጊ ሆኖ ስለተገኘ ነው እንጂ ቀድሞ የመከላከልም ሆነ የማገድ ብቃትና ሥልጣን ከልዑላችን ዘንድ ሳይኖር ቀርቶ አይደለም። እኔ ዛሬ የዓለምን ምስጢር ለእናንተ ስናገር የልዑላችን ፈቃድ ሆኖ ነው፣ ማወቅ ስላለባችሁም ነው። ነገር ግን የሩሲያው መሪም ብቻ ሳይሆን ከእናንተ ውስጥ አንዱ መሪ በአባልነት ቆይታው ያወቀውን ምስጢር አውቆ ሊከዳ እንደሚችል ሳናስበው ቀርተን አይደለም። ማንኛውም አባል በማንኛውም ጊዜ ድንገት ሊከዳ ይችላል። ነገር ግን ምንም አይፈጥርም። ብቻውን አፈንግጦ ወጥቶና ብቻውን ተጉዞ የትም ሊደርስ እንደማይችል አሳምረን እናውቃለን። እናንተም ይህን ከወዲሁ ማወቅ አለባችሁ። እንደ አንዳንድ ኢትዮጵያዊ ቄሶች ደብተራ ማለታቸው ነው፣ ትንሽ መንፈሳዊ ዕውቀት ይዞ መፈርጠጥ ምን የሚሉት ብልህነት ነው። ሰዎች ወደ ሆነ መንፈሳዊ ቦታ ያመሩና መንፈሳዊ ትምህርት መማር ይጀምራሉ። ይህ አይነት አካሄድ በእኛም ዘንድ በበላይ አካሉ ተከታዮችም ዘንድ የሚከናወን ነው። ስለዚህ መንፈሳዊ ትምህርቱንና በትምህርቱ ያገኘነውን ዕውቀት ለዚሁ ለሚከተለውና ለሚያመልከው አካል ግልጋሎት ሊጠቀምበት በማሰብ ነው የሚማረው። በዚህ መሃል በጥቂት ዓመታት ውስጥ የተለያዩና ተራው ማኅበረሰብ የማያውቃቸውን ጥበቦች በትምህርት ቆይታው ያውቃል። ተጨማሪ ዓመታት በተማረ ቁጥርም ተጨማሪ ዕውቀት እየያዘ የላቀ ጥበብ ባለቤት ይሆናል። እያለ የጥበብ ባለቤት ከመሆን አልፎ የረቂቅ ምስጢራትን የመፍቻ ቁልፍ እስከ ማግኘት ይደርሳል። ያ ማለት ዕውቀትና ጥበቡን ላጎናጸፈው አካል መልሶ ሊሰጠው ወይም ለእርሱ ግልጋሎት እንዲውል ሲባል የተሰጠውና የተማረው እንጂ ከዚያ አውቆት ወይም ተምሮት ወጥቶ ለግሉ ለመጠቀምና የትምህርቱን ባለቤት ወይም የጥበቡን ባለቤት ሳያገለግል ለግሉ ብቻ ሊጠቀምበት አይደለም። ሰው ግን አስተሳሰቡ ኋላ ቀር ስለሆነና ትዕግሥትንም ስላልታደለ በትንሽ ዕውቀትና ተአምር ተደንቆ ዋናው የጥበብ ጣራ ላይ ሳይደርስ በጥቂት ዓመታት የገበያትን ተራ ዕውቀት እንደ ትልቅ ተአምር ቆጥሮ ትምህርትና አምልኮውን አቋርጦ ወደ ነበረበት ዓለምና ወደ ተራው ማኅበረሰብ ይዞ ይፈረጥጣል። ያችን ተራና ቁንጽል ዕውቀት ወስዶ ወደ ገንዘብ ለውጦ ተራውን ማኅበረሰብ በድንቅና በተአምር እያማለለ ለተራና ለጊዜያዊ ዳቦ መብያ ያደርጋታል። ተረዳችሁኝ? መሪዎቹ አንገታቸውን ላይና ታች በመወዝወዝ መረዳታቸውን አረጋገጡ። የሩሲያው መሪ ግን እግራቸውን አነባብረው ለንግሥቲቱ ተመሳሳይ በሆነ የንቀት አስተያየት አጸፋውን እየመለሱ ነበር የሚታዩት። ያችን በጥቂት ጊዜ መንፈሳዊ ትምህርት የገበይሃትን ቁንጽል ዕውቀት ይዘህና ነጻ ፈቃድህን ተጠቅመህ ወደ ተራው ሕዝብ ሄደህ የዳቦ መብያ ማድረግ ቢቻልም ምንም አይነት ከሆድ ያለፈ ጥቅም ግን የለውም። ይልቁንም ብትቆይ ኖሮ ታገኝ የነበረው ሌላ የበለጠ ረቂቅ ጥበብ ያመልጥሃል። ወይ ደግሞ ነጻ ፈቃድህን መሠረት አድርገህ ያወቅካትን ቁንጽል ዕውቀት ይዘህ ከመፈርጠጥ ይልቅ ጥቂት ታግሰህና በጥበብ ላይ ጥበብ በዕውቀት ላይ ዕውቀት ጨማምረህ ከመንፈሳዊ ጥበብ በትንሹ ማንኪያ ጨልፈ ሳይሆን በትልቁ አካፋ ዝቀህ መፈርጠጥ ነው። ቁንጽል ዕውቀትና ጥቂት ምስጢር ከሰማህ በኋላ ያወቅክ የሰለጠንክ መስሎ ብትፈረጥጥ ምን ይጠቅመሃል? ስለዚህ የሩሲያው መሪ በሮ በመሄዱ አትደነቁ፣ አይክፋችሁም። የትም ስለማይደርስ ያው መጣ። ታጋሽና ታማኝ ሆኖ ቢቆይ ግን ራሱንና ሕዝቡን እንዲሁም ልዑላችንን ይጠቅም ነበር። ማንም የዚህ ጉባኤ ተሳታፊ ለበለጠና ለተሻለ ሹመትና ሥልጣን ብሎም ለዘላለማዊው አስተዳደር ተመረጠ እንጂ ለተራ ነገር አልታጨም። ገና የልዑላችን ሌላ ጥበብ መቻያችሁት? መቼ ሙሉ በሙሉ አወቃችሁት? አዎን፣ ይህን በደንብ ልታውቁትና ልትጠብቁት ይገባል። ማንም ሰው በነጻ ፈቃዱ መሠረት መሸፈት ይችላል። ሆኖም ወደ በላይ አካሉ ማማተር ወደ ጨለማና ወደ አለማወቅ መንጎድ እንደማለት ነው።
ከልዑላችን ጋር በታማኝነት የተዋሃደ ግን የድሉ ተካፋይ ሆኖ ምድራዊ ሕይወቱን ለዘላለም አስቀጥሎ በሹመትና በሽልማት ለዘላለም መኖር መቻሉ ነው። በዝግታ እንጂ በፍጥነት እንኳን መራመድ የማይችሉ ሆነው የምናውቃቸው አሮጊት ንግሥት በዚህ ሰፊ መድረክ ላይ ወዲያ ወዲህ እየተራመዱ ሲናገሩና ሰውነታቸውን በቄንጥ ሲያውረገርጉ ያየ ሁሉ ግራ ይገባዋል። ለረጅም ደቂቃ እንኳን ቆሞ መቆየትና ረዘም ያለ ንግግር ማድረግ የማይችሉ አድርገን የምንቆጥራቸው ብዙዎች ነበር። አሁን ግን በወጣት አንደበትና በማይቆራረጥ ትንፋሽ እያንዳንዷን ቃል ረገጥ እያደረጉ ከቄንጠኛ የሰውነት እንቅስቃሴ ጋር በማስረዳት ላይ ናቸው። ስለ ሩሲያው መሪ ገልጸው ከጨረሱ በኋላ ረዘም ላሉ ሰከንዶች በዝምታ ተውጠው ቆዩ። በዚህ ጊዜ ግራና ቀኝ በሆዳቸው ለጥ ብለው የቆዩት ዘንዶ መሰል እባቦች በጋራ ተነስተው በንግሥቲቱ ግራና ቀኝ በመሆን ሽቅብ አንጋጠው በትከሻቸው፣ በጀርባቸው፣ በእግሮቻቸውና በወገባቸው ዙሪያ እየተዟዟሩ ሰውነታቸውን ያሻሹላቸው ጀመር። እንደ ማሳጅ አይነት መሆኑ ነው። ንግሥቲቱ እባብ መሰል ዘንዶዎቹን የበቃኝ ምልክት ሲያሳዩአቸው በፍጥነት ከሰውነታቸው ላይ ወርደው በሆዳቸው እየተሳቡ በመሄድ ግራና ቀኝ ቦታቸውን ይዘው ለጣሉ። አሁንም እንደገና አዳራሹ በአስፈሪ ዝምታ ተውጦ ቆየ። ከአስፈሪው የአፍታ ዝምታ በኋላ አሮጊቷ ንግሥት ካቀረቀሩበት ድንገት ቀና በማለትና ወደ ተሰብሳቢዎቹ በማፍጠጥ ልዑል ነው፣ በድል አድራጊነት ይነግሣል፣ አዲሲቷ የምድር መንግሥት መሠረታለች፣ እርሱ ንጉሠ ነገሥታችን ይሆናል፣ እኛም ታማኝ ሹማምንቱ ነን። ጎሉ በሆነው በኢትዮጵያ ምድር የሕይወት ዛፍ ክልልን ለመቆጣጠር ሲባል የሚደረገውን የመጨረሻውን መንፈሳዊ ጦርነት በረቂቅ የኒውክሌር መሣሪያዎቻችን አግዘን ለድል እናበቀዋለን ስንል ዝም ብለን አይደለም። የረጅም ሺህ ዓመታት ዝግጅቱንና ዝግጅታችንን ይዘን ነው። ከዚህ ቀደም በእኛ አማካኝነት ብዙ ሥራ ሲሠራ ኖሯል። ከዚህ በኋላ ደግሞ ጥቂት ሥራ ይሠራል። አፈጻጸሙም የእኛንና የእናንተን የጋራ እገዛ የሚፈልግ ነው። ለዚህም ነው ሁሉን ነገር ለእናንተ ይፋ በማድረግ ከምስጢራዊ አንድነት ወደ ይፋዊ ውህደት መምጣት የሚኖርብን። ይህ መሆን ካለበት ደግሞ በደንብ መተዋወቅ ይኖርብናልና ከትውውቁ ልጀምር። ከዚህ በፊት ተጠሪነታችሁ ለቫቲካኑ ጳጳስ ነበር። ምንም እንኳን የሥልጣን ተዋረዱ ግልጽ ቢሆን የእናንተ ተጠሪነት ለቫቲካኑ ጳጳስ፣ የቫቲካኑ ጳጳስ ለእኛ፣ እኛ ከእኛ በላይ ላሉ መንፈሳዊ አካላት፣ እነሱም ለበላዮቻቸው፣ የበላዮቻቸው ለሉሲፌር። ልብ በሉ፣ ሉሲፌር አላልኩም፣ ሉሲፌር ነው ያልኩት። ሉሲፌርና ሉሲፌር ብዙ ጊዜ ሲምታታባችሁ ይስተዋላል። ሉሲፌር ስንል ከልዑላችን ስር ያለ ታላቅና ታማኝ የበታችሁ ነው። ሉሲፌር ደግሞ ከልዑላችን በታች ከሆኑ ጭፍሮች አንዱ ነው። በሉሲፌር እና በሉሲፌር መካከል ትልቅ የሆነ ልዩነት መኖሩን አትዘንጉ። በስልጣንም በሹመትም በጥበብም በምስጢራዊነትም ሉሲፌር ይበልጣል። ስለዚህ የእናንተ ተጠሪነት ለቫቲካኑ ጳጳስ፣ የቫቲካኑ ጳጳስ ለእኛ፣ እኛ ከእኛ በላይ ላሉ የልዑላችን ጭፍሮች፣ እነሱ ለሉሲፌር፣ ሉሲፌር ልዑላችን ለሳጥናኤል እያለ በተዋረድ የሚቀጥልና የሚገለጽ ቢሆንም በዓለም አገራት መንግሥታትና ሕዝቦች ላይ ግን ሙሉ ሥልጣኑ የእኛ ነበር። አሁንም የእኛ ነው፣ ወደፊትም በእኛ የሚቀጥል ነው። ሰውኛ አካሄዶችን በተመለከቱና በተከተሉ ጉዳዮች ብቻ ማለት ነው። በልዑላችን የበታች ጭፍሮች አማካኝነት የሚከናወኑና ሲከናወኑ የኖሩ ነገሮች ሁሉ በልዑላችን ስም ሲጠሩ እንደኖሩት ሁሉ በቫቲካኑ ጳጳስ አማካኝነትና በጂ8 አገራት መሪዎች አማካኝነት የሚከናወኑና ሲከናወኑ የነበሩ ምድራዊና ሰውኛ ክንውኖችንም እንዲሁ በእኛ ትእዛዝ ሲከናወኑ የኖሩ ናቸው። ተንጣለለ ምቹና ሰፊ ነገር ግን አስፈሪ በሆነ ዘመናዊ አዳራሽ ውስጥ የሚገኙት የጂ20 አገራት መሪዎች ደማቅና በጣም ቀይ የሚባል አንድ አይነት ሱፍ ነው የለበሱት።
ቀይ ሱሪ፣ ቀይ ኮት፣ ቀይ ሸሚዝ ለብሰው ቀይ ከራባት አስረው ሙሉ በሙሉ ቀይ የሆነ የቆዳ ጫማ ተጫምተው የአዳራሹ መድረክም ሆነ ዝቅ ብሎ ያለው የተሰብሳቢዎች ቦታ ወለሉ ደማቅና ለስላሳ በሆነ ቀይ ምንጣፍ የተሸፈነ ነው። ግድግዳውም የአዳራሹ ጣራ የውስጥ ክፍልም ሙሉ በሙሉ በደማቅ ቀይ ጨርቅ የተሸፈነ ነው። የተሰብሳቢዎች መቀመጫ ወንበርም በተመሳሳይ ቀይ ነው። የጀርመኗ ቻንስለርም በተመሳሳይ የወንዶቹን አይነት አለባበስ ለብሰው ነው የሚታዩት። ጳጳሱም የለበሱት ተመሳሳይ ድምቀት ያለው ቀይ ቀሚስ ሲሆን የደረቡት ካባም እንዲሁ ቀይ ነው። የራስ ቅላቸው ላይም ቀይ ቆብ ጣል አድርገዋል። ጫማቸውም ቀይ ነው። ሁሉም ነገር ቀይ። በዚህ ላይ በግንባሮቻቸው ግራና ቀኝ አጫጭርና ጥቋቁር ጥምዝ ቀንዶቻቸው እየታዩ በግንባራቸው መሃል ላይ በጥቁር ደማቅ የኩል ቀለም የታተመው የአውሬው ምልክትና አርማ የሆነው 666 የሚለው ቁጥር እየታየ አይኖቻቸው ወደ ቀይ ነበልባላማነት ተለውጠው በጸጥታ ቆመው ሲታዩ ማንኛውንም ሰው ሊያስደነግጡ ከመቻላቸውም በላይ የዓለማችን ታዋቂ ሰዎችና የስልጡን አገራት መሪዎች መሆናቸውን እንድንጠራጠር ያደርጋሉ። እነዚህ እጅግ አስደንጋጭ ፍጥሮች በሰፊና አስፈሪ ግዙፍ ቀይ አዳራሽ ውስጥ ተሰባስበው እንግዳቸውን ለመቀበል ተዘጋጅተው በጉጉት እየተጠባበቁ ነው። አዲሱ እንግዳ ማንና እነማን እንደሆኑ ከቫቲካኑ ጳጳስና ምናልባትም ከጂ8 አገራት መሪዎች በስተቀር ማንም አያውቅ እንደነበር በሌሎች በሁሉም ተሰብሳቢዎች የጋራ ድንጋጤና የግርምት አስተያየት ማረጋገጥ ተቻለ። ሌሎቹ አያውቁ የነበሩት እንግዳቸው ተንሳፈው መጥተው ሲያርፉ በድንጋጤና ባለማመን አፋቸውን ከፍተው አይኖቻቸውን አፍጥጠው ነበር የሚታዩት። ያረጁና የፊታቸው ቆዳ የተጨማደደ በዕድሜ መግፋት ምክንያት ጎበጥ ያሉ ቁመታቸው አጭር ጸጉራቸው የሸበተ አሮጊት ሴትዮ በተለመደው ምትሃተኛ መንገድ ከአዳራሹ ጣራ በኩል ያለ አንዳች ኮሽታና ያለ አንዳች የኮርኒስም ሆነ የጣራ ቀዳዳ እንዲሁ ስፍፍፍፍ እያሉ ወደ አዳራሹ መጡና የአዳራሹ መድረክ ወለል ላይ እርፍ አሉ። በዚህ ጊዜ የቫቲካኑ ጳጳስ መድረኩ ላይ እንዳሉ ከወገባቸው ሸብረክ በማለት እጅ ከነሱ በኋላ ቤተሰባዊ ፈገግታ እያሳዩ ወደ እንግዳዋ ጠጋ አሉ። ጠጋ ብለውም በሁለት እጆቻቸው የአሮጊቷን በቀይ ጓንት የተሸፈነ ቀኝ እጅ ከፍ አድርገው ስመው ለቀቁ። እንግዳዋም እንደ ሌሎች ቀይ በቀይ ለብሰው የመጡ ናቸው። ቀይ ጉርድ ቀሚስ፣ ቀይ ኮት፣ ቀይ ካፖርት፣ ቀይ ካባ፣ ቀይ ጫማ፣ ቀይ ስካርፍ፣ ቀይ አንገት ሪቫን፣ ቀይ እጅ ጓንት፣ ቀይ አይነ ርግብ፣ ምናልባትም ቀይ ሙታንታ። በዚህ ላይ ከንፈራቸውን ቀይ ሊፕስቲክ ተቀብተውታል። ሴትዮዋ መድረኩ ላይ ካረፉ በኋላ ጸጉራቸው ላይ ጣል አድርገውት የነበረውን ስስና ወንፊት የመሰለ ቀይ አይነ ርግባቸውን በአንድ እጃቸው ከራሳቸው ላይ አንስተው በዝግታ ለቫቲካኑ ጳጳስ ሰጧቸው። ጳጳሱም አይነ ርግባቸውን ተቀብለው መድረኩ ላይ ባለው የንግግር ማድረጊያ ቦታ በዝግታና በክብር አስቀምጠው እጆቻቸውን ወደ ኋላ አጣምረው ፈንጠር ብለው ቆሙ። ሴትዮዋ በአየር ላይ እየተንሳፈፉ ጣራውን አልፈው የአዳራሹ ወለል ላይ ገና ሳያርፉ የጀመረው የተሰብሳቢዎች አግራሞት በምቹ የአዳራሹ መድረክ ወለል ላይ ካረፉ በኋላ እንኳን የበለጠ እየሆነ ሄደ እንጂ አግራሞቱ የለቀቀው መሪ በቪዲዮ አልታየም። በዚህ የጋራ መደነቅና ያለማመን ምክንያት ተሰብሳቢዎቹ የጂ20 አገራት መሪዎች ቀጣዩን ተግባራቸውን ዘንግተው ባለማመን አፋቸውን ከፍተውና ፈዘው እንደቆሙ ነበሩ። በዚህ ሁኔታ እንዳሉ ሴትዮዋ አጠገብ የቆሙት የቫቲካኑ ጳጳስ መድረኩ ላይ ሆነው በእጅ ምልክት ቀጥሉ እንደማለት ሲሏቸው ሁሉም መሪዎች ከግርምታዊ ድንዛዜያቸው በመንቃት በአንድነት በእጆቻቸው የሆረስ ፒራሚድን አርማ ሰርተው ወደ ግንባራቸው ወስደው በመለጠፍ አክብሮታዊ ሰላምታቸውን አቀረቡ። ይህን ካደረጉና አጸፋውም ከተመለሰላቸው በኋላ እንግዳቸው ክብር ለልዑላችን አሉ፣ ዝግና ዝቅ ባለ ድምፅ። ተሰብሳቢዎቹም አሜን አሉ ቀዝቀዝ ብለው። ተቀመጡ አሏቸው። ተሰብሳቢዎቹ አይኖቻቸውን ሴትዮዋ ላይ እንደተከሉ በያሉበት ተቀመጡ። መልካም ነው፣ እንዲህ አምሮብን ስንታይ ደስ ይላል። ክብር ለልዑላችን ይሁን። አሜን አዎን ሲሉ ጀመሩ። አዎን እንግዲህ ውጭና ውስጥ ማብራት መቻል ትልቅ ዕድል ነው።
ይህ ከልዑላችን የተሰጣችሁ ትልቅ የጥበብ ጸጋ እንድንደማመጥና ሁሉን እንድናውቅ ይረዳናል። ሁሉን እንድንረዳ፣ ሁሉን እንድንችል ያደርገናል። ወደፊትም ብዙ ጥበብ በልዑላችን ይሁንታ ይገለጣል ሲሉ ከተሰብሳቢዎቹ በኩል ሌላ የግርምት ጉርምርምታ እንደ መደመጥ ሲል ጭርጭስ ያሉት ጎባጣ አሮጊት ሴትዮ ጉድጓድ ውስጥ ያሉ በሚመስሉ ሰርሳሪ ዓይኖቻቸው ተሰብሳቢዎቹን ከርቀት እያዩ ፈገግ በማለት ገብቶኛል አሉና የጋራ ጉርምርምታውን በእጅ ምልክት አስቆሙት። የመጀመሪያው መደነቃችሁ እኔን ባለማወቃችሁና እንግዳዋም እሷ ትሆናለች ብላችሁ ባለመጠበቃችሁ ነበር። አሁን ደግሞ እንዴት እኛ ውስጣችንን አብርተን ተናጋሪዋ ውስጧን ሳታበራ ታናግረናለች ነው ጉርምርምታው። አንዳንዶቻችሁንም ሳይ ውስጣችሁን ለማጥፋት የቃጣችሁ አላችሁ። ግድ የለም፣ ልክ ናችሁ። ሆኖም አሉና ሲጀምሩ ቀጭን የነበረ ድምፃቸውን ወፈር ዝቅ ያለ የነበረ ድምፃቸውን ዘለግ በቀስታ የጀመሩትን ንግግር ፈጠን እርጋታቸውንና ፈገግታቸውን ተወት በማድረግ ኮስተር ብለው ቀጠሉ። አለመተዋወቃችን ነው። ያን አለመተዋወቅ ዛሬ በመተዋወቅ እንተካዋለንና አታስቡ። ግራ የማይግባችሁ እኔን የምታውቁኝ የታላቋ ብሪታንያ ንግሥት መሆኔን ብቻ ነበር። እናም ሰው መሆኔን ብቻ። እንደዚህ አይደለም ክቡራን።